ዛሬ አንድ ነገር ልንገራችሁ። ተስፋ እየቆረጣችሁ ላላችሁ ሰዎች ጥሩ ነው ያደረጋችሁት። አሁንም ተስፋችሁን ቁረጡ በደንብ። እግዚአብሔር የሚሰራው እናንተ ተስፋችሁን ስትቆርጡ ነው። ተስፋ ሳይኖራችሁ ሲቀር ምንም ተስፋ የለም በተባለበት ሰዓት እግዚአብሔር በሕይወታችሁ ስለሚሰራ ቁረጡ ተስፋ። በእውቀታችሁ ተስፋ ቁረጡ። በዘመዳችሁ ተስፋ ቁረጡ። በሁሉ ነገር ተስፋ ቁረጡ። በቃ እኔ ከዛሬ በኋላ ተስፋ የለኝም በሉ። እዩት፣ ዘመዳችሁን እዩት፣ ብራችሁን እዩት። የምትፈልጋችሁትን ነገር ከነሱ ልታገኙት አትችሉ። ብቻ እናንተ በሁሉ ነገር ተስፋ በቆረጣችሁበት አይሆንም። በቃ ኪሴ ደርቋል፣ ሕይወቴ ደርቋል፣ ተስፋዬ ደርቋል፣ ሕይወቴ ጨልሟል ባላችሁበት ሰዓት እግዚአብሔር እንደገና ሕይወታችሁን እየሰራ ይመጣል። ስለዚህ እናንተ የምትጸልዩ ቁረጡ ተስፋ። በኃይላችሁ ተስፋ ቁረጡ። በጉልበታችሁ ተስፋ ቁረጡ። አሁን ምንም ተስፋ እንደሌላችሁ እመኑ። ከዛ እግዚአብሔር ተስፋችሁ ይሆናል፣ እያሳመናችሁ ይሄዳል። አቅማችሁ ባዶ እንደሆነ፣ ሁሉ ነገራችሁ ባዶ እንደሆነ፣ ነገር ግን የእግዚአብሔር ኃይል የእግዚአብሔር ችሎታ ደግሞ ከእናንተ በላይ እንደሆነ ደግሞ በእርግጠኝነት ያሳያቸዋል። የኔ መልእክት ይሄ ነው። መልእክቴ ከተመቻችሁ ኮፒ፣ ሼር፣ ላይክ ያደረጋችሁ ለወዳጅ ዘመዳችሁ አድርሱ። ለዛ ተስፋ ለቆረጠው ሰው